ዓለም ተፈጥሮ ለሙያዬ አዘጋጅታ የሰጠችኝ ትልቅ ስቱዲዮ ናት። ምቹና ቀዝቀዝ ያለች፣ በእያንዳንዷ ቅጽበት በማይደገሙ ክስተቶችና በህያው ነፍሳት የተሞላች። እኔ በዚህች ውብ ተፈጥሯዊ ስቱዲዮ ነዋሪ ከሆኑት ነፍሳት አንዱ ስሆን በሙያዬ ካሜራማን እንጂ ዳይሬክተር አይደለሁም፣ ወይም የስክሪፕት ጸሐፊነት ድርሻም የለኝም። እዚህ ላይ ድርሻዬ በስቱዲዮ ውስጥ ካሜራማን ነኝ። በሌሎችና በራሴ ላይ የሚከሰቱት ትዕይንቶች እውነተኛነት መስካሪ በቦታው የተገኘው የካሜራ ባለሙያ ነኝ። በቦታው በመገኘቴ በካሜራዊ አይን ተመልክቼ እውነቶችን በካሜራ የሚይዝ ዝምተኛው የካሜራ አይን እማኝ። የዚህ ስቱዲዮ ግድግዳዎች የተገነቡት በተደረደረ የብሎኬት ጡብ ሳይሆን ሰማይን በታከከው አድማስ ነው። ሰማይን አሪያ፣ ፀሐይን የስቱዲዮ ውስጥ መብራት፣ ዳመናን ደግሞ ፎቶ በፀሐይ ጨረር እንዳይበላሽ ማሳመሪያ አድርጎ ይጠቀማል። ቀና ብዬ ሳየው ወፍራም ጋቢ የለበሰ ከወገቡ ደግሞ በወርቅና ዳይመንድ ዕንቁ የተንቆጠቆጠ ቀበቶ የታጠቀ ይመስላል። የካሜራዬ አይን ደግሞ እኔን እማኝ አድርጎ ሌንስ በሚባል አይኑ የተመለከተውን ሁሉ ቀርጾ ይይዛል። እኔም ካሜራማን በሚል ስያሜ እማኝነቴን መተዳደሪያ የሥራ መስክ አድርጌ የምኖረው በዚሁ ተፈጥሯዊ ስቱዲዮ ዓለም ውስጥ ነው። ስለሆነም ስቱዲዮዬ ሲያሻኝ እንደ መኖሪያ ቤቴ መጠለያ፣ ሲያሻኝ ደግሞ በሙያዬ ገቢ የማመነጭበት መስሪያ ቤቴ ነው። ያለ ልፋት ተፈጥሮ አዘጋጅታ በሰጠችኝ ተፈጥሯዊ ስቱዲዮ ውስጥ ፎቶና ቪዲዮ እየተነሱ ለሚዝናኑ ሁሉ በካሜራማንነት ሙያዬ በሚፈልጉት መንገድ በመቅረጽ ማስታወሻቸውን እየሰጠሁ እገኛለሁ። እናም እኔ ከሌሎች ካሜራማኖች የምለይበት አንድ ነገር አለ። የሚያምሩትን ማዕዘናት ብቻ እየመረጡ የቀረጻ አገልግሎት አልሰጥም። በካሜራዬ አይን የገቡትን ሁሉንም ከነገመናቸው ይዛለሁ። ከእንከን የለሹ የፀሐይ ውበት እስከ ጸላለሙ የጥላ ስርቻ ሳልመርጥ ቀርጻለሁ። ጭብጨባም ሆነ እንባዎችን ሳላስቀር። ሰዎች ግን ይህን አይፈልጉም። ተፈጥሮ እውነትን ኑረን እንድናልፍ ብትፈልግም እኛ ግን ይህ ላይ ቀርልን የሚመስለውን መርጠን እውነትን እንሸሻለን። ዘግይቶም ቢሆን የገባኝ ነገር ቢኖር ህይወት ተቃርኖች ጎን ለጎን የሚጻፍባት የአንድ ገጽ ስክሪፕት ናት። በስክሪፕቱ ጨለማና ብርሃን፣ ደስታና ሐዘን፣ ስኬትና ውድቀት እንዲሁም ትርፍና ኪሳራዎች ይፈራረቃሉ። በአንድ ላይ በተፈጥሯዊ ህግጋት ተቀናብረው በአንድነት ይቀርባሉ። ህይወት ደግሞ በአንድ ገጽ የከተበቻቸውን ተቃርኖች በፊልም መልክ ቀርጻና አቀናብራ መልሳ ለራሳችን በአንድ ስክሪን ታሳየናለች። እነዚህ የህይወት ግብዣዎች ውስጥ የማንፈልገውን የገጽ ክፍል ቀደን የምንፈልገውን ብቻ ለይተን ማስቀረት አንችልም። ህይወት ስክሪፕቷን የምትጽፈው በሁለቱም ቀለሞች ነው። አንዳንዶች ከህይወት ታሪካቸው የህይወት ገጽ ውስጥ መርጠው ለማሳለፍ አስቀድመው ያልማሉ። ከመጥፎ ጥሩውን፣ ከሽንፈት ድልን፣ እንዲሁም ከመገፋትና ነቀፋ ሙገሳንና ጭብጨቦችን ብቻ መርጠው። ሌሎች ደግሞ ሁሉንም በማስወገድ አማካዩ ላይ ታሪካቸውን ለማስለካት ይፈልጋሉ። የተፈጥሮ ህግ ግን ይህን አይፈቅድም። ህይወት ሙሉ የህይወት ታሪካችን ስክሪፕት ናት። ከስክሪፕቱ የማንፈልገውን ጽሑፍ ለይተን መሰረዝ፣ መደለዝ አይቻልም። ለመሰረዝ ከሞከርን የህይወት ፊልሙ እዛ ላይ ያበቃል። የህይወት ታሪክ ፊልማችን ወጥና ሙሉ መሆን ሲገባው የተቆራረጠ ያደርግብናል። እውነታው ደግሞ ጥሩ ሆነ መጥፎ ሁሉም ያሳለፍናቸው የህይወት ታሪካችን ክፍሎች ናቸው። የተቆራረጡ አይደሉም። ሁሉም የህይወት ታሪካችን የካሜራ ማዕዘናት ናቸው። ለሁሉም አይነት ማዕዘናት የምንሰጣቸው ምላሾች ደግሞ የጥንካሬያችን ወይም የድክመታችን መለኪያዎች ሆነው ያልፋሉ። በአንድ ላይ በሚጣመሩበት ጊዜ ደግሞ የህይወታችን ውጣ ውረዶች፣ ድሎችና ሽንፈቶች ሁሉም በሌለንበት እኛነታችንን የሚናገሩ ምሉ የሆነ ታሪክን ይመሰርታሉ። እናም አንድ ቀን ያንን ታሪክ ራሳችን ባንናገረው ሌሎች መልሰው ይነግሩናል። ለዚያም ነው ካሜራዬን አስተካክዬ ቀረጻዬን የቀጠልኩት።